نايستي ወዴት ልትሄጂ ነው? ማለት አልነግርሽም ማለት ሳትነግሪኝ የት ነው የምትሄጂው? ከቤት ልትወጪ ነው? ያዘጋጀሽ ቦታ አለ የምታድሪበት? ቤተሰብ ምናምን አግኝተሻል? እናት አባት አግኝተሻል? ይመቻሉ? ከኛ እነሱ ይሻላሉ? በስርዓት መልሽልኛል። እንነጋገርና ከተማመንን እኮ ትችያለሽ መውጣት ችግር የለውም አሉ። ምን አይነት ቤተሰብ አገኘሽ? ቆይ በምንድን ነው የተናደድሽው በእኛ? እንዴ ከቅድም ጀምሮ ከተነሳሽ ጀምሮ ካንቺ ጋር ስናወራ ነበር፣ ካንቺ ጋር ስንጫወት ነበር። መጠበቅ ነው ያለብሽ። የራስሽን ስራ እየሰራሽ ከዛ በኋላ ነይ እንጫወት አለሽ እኮ። አይ አንቺ ገብተሽ ሻንጣዬን ይዤ ልወጣ ነው አልሽ። መሽቷል እኮ እውነትሽን ነው። በቃ አይ እኛ እንለምንሽም። አንቺን ከተመቸሽ ችግር የለውም። ስሚማ ስሚ፣ ሁሌም እኛ አንቺ ደህና እንድትሆኚ ደስተኛ እንድትሆኚ ነው የምፈልገው። ከዚህ ቤት መውጣት ደስተኛ የሚያደርግሽ ከሆነ ውጭ። እሺ በቃ ችግር የለውም። እሺ እሺ ኧረ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በማዕከላዊ ኢትዮጵያና በኦሮሚያ ክልሎች አካባቢዎች በዜጎች ንብረት ላይ እየደረሰ ያለውን ጉዳት ለማስቆምና የተፈናቀሉ ዜጎችን ወደ ቀድሞ አካባቢ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በማዕከላዊ ኢትዮጵያና በኦሮሚያ ክልሎች አካባቢዎች በዜጎች ንብረት ላይ እየደረሰ ያለውን ጉዳት ለማስቆምና የተፈናቀሉ ዜጎችን ወደ ቀድሞ አካባቢ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ ክፈትላት። አይ ቆይ ክፈትላት። ብትለምንኝም አልቀርም ብላለች አይደለ? ክፈትላት። ለምን አትከፍትላትም? እኛ እሷን እንወዳታለን፣ እሷ ግን ምንም አትወደንም፣ ደስተኛም አይደለችም በእኛ። ቻው በቃ ቻው። ቻው ዝግ። ቻው ማማ ቻው። ክፈች እና ውጭ በቃ ቻው። ከታችም ክፈችው። እንዴ መጣሽ? ለምን መጣሽ? ፕራንክ ነበር። አጨብጭበናል። አጨብጭቡላት። ነይ እስኪ ነይ ነይ። ብቻ አለባበስሽ ግን ለሽርሽር ምናምን ነው የሚመስለው የምትሄድ